ሰላም የምሳሌ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቻናላችን እንድትቀላቀሉ ጋብዛለሁ። በዛሬው ቪዲዮአችን ደግሞ አሁን ወቅታዊ የሆነውን አመታዊ እንዴት አድርገን ኦንላይን ማሳወቅ እንችላለን የሚለውን እናያለን። ያው ከዚህ በፊት ኢንካም ታክስ፣ ፔንሽን፣ ቫት፣ ዊዝሆልዲንግ እንዴት እንደምናሳውቅ አብረን አይተን ነበር። በአሁኑ ደግሞ እንዴት አመታዊውን የአመት የሰራነውን አመታዊ እንዴት አድርገን ማሳወቅ እንችላለን የሚለውን አብረን የምናይ ይሆናል። ያው እንደተለመደው እዚህ ጋር etax.more.gov.et የምትለዋን እናስገባለን። ከዛ በኋላ ዩዘር ኔም እና ፓስወርዳችንን እናስገባለን። ዩዘር ኔም እና ፓስወርዳችንን ካስገባን በኋላ ምንድነው የምናደርገው? ሎጊን ብለን ወደ ፖርታሉ እንገባለን ማለት ነው፣ ኦንላይን ወደ ማሳወቂያው። ከዛ ሎጊን ብለን ከገባን በኋላ እንግዲህ እዚህ ጋር አይነቶቹ አሉ። ከነዚህ ውስጥ አመታዊ ስናሳውቅ የምንመርጠው ማንን ነው? ስኬጁል ሲ ኖርማል ምትላለች። ስለዚህ አመታዊ የምናሳውቀው በዚች ነው፣ ስኬጁል ሲ ኖርማል በምትለው እሷን እንከፍታታለን። እሷን እንከፍትና እንግዲህ የምንድን የምታሳውቁት ነው? የ2024 ወይም የ2017ን ነው የምናሳውቀው እስከ ሰኔ 30 ድረስ ያለውን። ስለዚህ እችን 2024 የምትለዋን ኦን ትሆናለች ኦልሬዲ። የሚቀጥለው አመት ላይ ደግሞ 2025 የሚለው ራሱ ክፍት ይሆናል ማለት ነው። ስለዚህ እሷን እንከፍታታለን። እሷን እንከፍትና እንግዲህ ወደ መሙላቱ ነው የምንሄደው ማለት ነው። ወደ መሙላቱ ስንሄድ አሁን እዚህ ጋር ጀምሬው ስለነበር ነው። ወደ መሙላቱ ስንሄድ መጀመሪያ ብታረጉ ጥሩ የሚሆነው ምንድነው? ኤክሴል ላይ ብታዘጋጁት ጥሩ ነው። ኢንካም ስቴትመንቱንም ባላንስ ሽቱንም ልክ እንደዚህ በዚህ ፎርማት ኤክሴል ላይ እቺ ማለት ገቢዎች እዛ ቀይ ወረቀት የምትሞሏት ናት። ስለዚህ ታክስ ፔየር እያንዳንዱ ነገር ኢንፎርሜሽኖች አሉ። ከዛ ቢዝነስ ኢንካም አለ እዚህ ጋር ሴልሱ፣ ሪሲቨብላችን፣ ኮስት ኦፍ ሴልሳችን ምናምን ሁሉ ነገር እዚህ ጋር የተቀመጠ ነው። ስለዚህ ኢንካም ስቴትመንቱን በዚህ መልክ መጀመሪያ ምን ላይ ብትሞሉት? ኤክሴል ላይ ብትሞሉት በኋላ ገና መደመር ምናምን እንዳትሉ፣ ባላንሱም ከኦዲት ሪፖርታችሁ ጋር አንድ አይነት መሆኑን ቼክ ማድረግ ይኖርባችኋል። ባላንስ ሽቱንም ልክ እንደዛው በተመሳሳይ ኤክሴል ላይ ሄዳችሁ እቺን ፎርማት የምትፈልጉ ከቴሌግራም ላይ ፎርማቱን አደርገዋለሁ። ከዛ መውሰድ ትችላላችሁ ጆይን እያደረጋችሁ ቴሌግራም ቻናሉ ያው ዩቲዩብ ላይ ያለ ዲስክሪፕሽኑ ላይ ከዛ ላይ እየወሰዳችሁ እዛ ውስጥ እየገባችሁ ይሄን ፎርማቱን ከዛ ማግኘት ትችላላችሁ። ከዛ በኋላ እንግዲህ እዚች ኤክሴሏ ላይ ብትሞሏት ለእናንተም ግልጽ ነው። እቺን ፕሪንት አድርጋችሁ መሄድም ትችላላችሁ ማለት ነው ኦንላይኑን ከጨረሳችሁ በኋላ። ስለዚህ ምንድነው የምታደርጉት? አሁን እዚህ ጋር ይሄ ማለት ምንድነው? ባላንስ ሽት ነው። ባላንስ ሽት ላይ ያለን ነገር ሁሉ እዚህ ጋር አለ ማለት ነው። ባላንስ ሽታችን ነው። ስለዚህ ኤክሴላችን ላይ ከሞላን በኋላ ባላንሱ ትክክል ነው አይደለም የሚለውን ነገር ማየት እንችላለን። እዚህ ጋር ባላንሳችን፣ አሴታችንና ሊያቢሊቲ እና ኢኩዊቲያችን ተመሳሳይ መጥቷል ወይ፣ ባላንስ መጥቶልናል ወይ የሚለውን መጀመሪያ ኤክሴል ላይ ሰርታችሁ ሲስተም ስለሆነ ያ ሲስተሙ ከያዘው በኋላ ለውጥ ለማምጣት እንትን ከማለት ወይም ኤረር እንዳይፈጠር ችግር እንዳይፈጠር እንዳትሳሳቱ ኤክሴላችሁ ላይ መጀመሪያ ሞልታችሁ ባላንሱን ማየት መቻል አለባችሁ። ኢንካም ስቴትመንቱንም ባላንስ ሽቱንም ማለት ነው። ከእንደገና ዲቴል የሚሞሉትም እነዚህ ይሄ ማለት የገቢዎች ፎርም ማለት ነው። በቃ ፎርማቶቹ እዚህ ጋር አሉ። ፎርማቶቹን የምትፈልጉ እዛ እየገባችሁ ማየት ትችላላችሁ። ከዛ በኋላ እንግዲህ ፎርማቴ ላይ እኔ ከሞላው በኋላ ምንድነው የማደርገው? ፕሪንት አደርገዋለሁ ወረቀቱን። ሰመሪ ፓርቱን ፕሪንት አደርግና ከፕሪንቱ ላይ ነው እየሞላው የሚሄደው ማለት ነው። ስለዚህ እዚች አሁን የመጀመሪያ ቢዝነስ ኢንካም ኦር ሴልስ ይላል። ቢዝነስ ኢንካማችን ስንት ነው? እዚህ ጋር 413 100 ከ31 ሳንቲም ነው። እሱን እዚህ ጋር ሞልቻለሁ። ከዛ በኋላ ደግሞ ኮስት ኦፍ ጉድስ፣ ይህም ደግሞ ኤክስፔንስ ነው። ኮስት ኦፍ ጉድስ ሶልድ፣ እሱንም እዚህ ጋር በአግባቡ እናስቀምጣለን። እሱን ካስቀመጥን በኋላ ራሱ እንግዲህ ምን ያደርግልናል? ግሮስ ፕሮፊት ኦር ሎስ ብሎ ራሱ ምን ያደርግልናል? ካልኩሌት ያደርግልናል። ብሩን ብንቀይረው ደግሞ ራሱ ይቀይረዋል ማለት ነው። አሁን እዚህ ጋር መጥቼ ራሱኑ 251 757 ከ25 ብዬ ባስቀምጠው ራሱ ምን ያደርግልናል?
ካልኩሌት ያደርግልንና ይሄው እዚህ ጋር ግሮዝ ፕሮፊት ኦር ሎሳችን ስንት ሆነ? 161343 ሆነ በዚህ ኬዝ ማለት ነው። ሎስም ከሆነ ሎሱን ያስቀምጥልናል ማለት ነው። ስለዚህ ይሄንን እንግዲህ እንደዚህ ካስቀመጠ በኋላ ወደ ምንድነው የምንገባው? ወደ ኤክስፔንሶቻችን እንገባለን። አድሚን ኤክስፔንሶቻችን ከኮስት ኦፍ ሴልስ ውጭ ያሉትን ኤክስፔንሶች ጀነራል ኤንድ አድሚኒስትሬቲቭ ኤክስፔንሶች እነሱን ደግሞ እዚህ ጋር እያነበባችሁ እንደየቢሮአችሁ እንደምትፈልጉት እንትን መሙላት ማስገባት ትችላላችሁ ማለት ነው። አሁን እዚህ ጋር እኔ ዩቲሊቲ ኤክስፔንስ ይላል፣ ለምሳሌ ትራቨል ኤክስፔንስ ይላል። ስለዚህ አሁን ዩቲሊቲ ኤክስፔንስ የምትለዋ ላይ መጥቼ 26432 ከ94 ማለት እችላለሁ። ከዛ ሬንት ደግሞ እዚህ ጋር መጣና ሬንት ኤክስፔንስ የምትላለች ሬንት ኤክስፔንስ 155652 ከ18 ነው። እሱን እሞላለሁ። ከዛ በኋላ ይደምርልኛል ራሱ። ከዛ በኋላ ደግሞ ማን አለ? ዲፕሪሲዬሽን አለ። ዲፕሪሲዬሽን ኤክስፔንስ ደግሞ እዚህ ጋር እንመጣና ዲፕሪሲዬሽን ኤክስፔንሳችንን 108,419 ከ22 ብለን ዲፕሪሲዬሽን ኤክስፔንሳችንን ምን እናደርጋለን? እንሞላለን ማለት ነው። ዲፕሪሲዬሽን ኤክስፔንሳችንን ሞላሁ እዚህ ጋር። እሱን ከሞላን በኋላ ራሱ እንግዲህ ምን ያደርግልናል? ካልኩሌት ያደርግልናል ማለት ነው። ስለዚህ ካልኩሌት ሲያደርገው እዚህ ጋር ቶታል ኤክስፔንሳችን ስንት አደረገው? 290,504 ከ34 ማለት ነው። እንደዚህ ከመጣ በኋላ እንግዲህ ኔት ኢንካም ኦር ሎሳችን ስንት ሆነ? 129,161 ከ28። ይሄ ማለት ከማን ነው የሚቀንሰው? አጠቃላይ እዚህ ጋር ከላይ ግሮዝ ፕሮፊት ብለን ያመጣናት 161,343 ብር አለች። ይሄ ማለት አጠቃላይ ትርፋችን ከምን ሙሉ ሽያጫችን አለ። ከሙሉ ሽያጫችን ላይ ደግሞ ኮስት ኦፍ ሴልስ ለዚህ ሽያጭ ዳይሬክት የሚገናኙ ወጪዎችን ደግሞ እዚህ ጋር ይቀንስና ያመጣው ግሮስ ፕሮፊት ነው። ከዛ በኋላ ደግሞ አድሚኒስትሬሽን ወይም ጀነራል ኤክስፔንሶቹ ደግሞ እዚህ ጋር ይቀነሳሉ። እሱ ተቀናንሶ እንግዲህ ወይ ፖዚቲቭ ይመጣል ወይ ኔጌቲቭ ይመጣል ወይ የሆነ ቁጥር እናገኛለን እንደየ ድርጅቱ ማለት ነው። ስለዚህ አሁን በዚህኛው ኬዝ ሎስ ላይ ነው። ስለዚህ ማይነስ 129,161 ከ28 ሆነ። ይሄ እንግዲህ እንደዚህ የሆነው እዚች ጋር ሌላ ምን አለች? የፔናልቲ አለች። ፔናልቲ አድባክ ይደረጋል እንደምታውቁት። ስለዚህ ያንን የፔናልቲ 900 ምናምን ብር ነበረችን፣ እሷን ቀንሼ አወጣዋት እዚህ ጋር። እሷን ግን 948 ብሯን እዚህ ጋር ባስገባ ግን ሌላ ወጪ ስለሆነ ማለት ነው። አዘር ዲዳክተብል አታችድ ይላል። ሌላኛውን ኤክስፔንስ ደግሞ እሱንም ብከትለት ግን ምን ያደርገው ነበር? አሁን እዚህ ጋር 948 ብዬ ባስገባ ይሄኛውን አያችሁ ወደ 130 ከፍ ያደርገዋል። ግን አድባክ የሚደረጉ ነገሮች እንደ ኤክስፔንስ የማያዙ ነገሮች ካሉ እነዛን ምን ማድረግ አለባችሁ? ማውጣት መቀነስ አለባችሁ ማለት ነው። ስለዚህ እዚህ ጋር ሎሳችን ስንት ሆኗል ማለት ነው? 129,161 ሎስ አለን ማለት ነው። እንግዲህ እሱን ካየን በኋላ ወደ ታች እንወርዳለን። እዚህ ጋር ራሱ ያቀናንሳል። ሎስ ኬሪ ፎርዋርድ ይላል ፍሮም ፕሪቪየስ ታክስ ፔሪድ፣ ከበፊቱ የመጣ ሎስ ካለን እዚህ ጋር እንጨምራለን። ኬሪ ባክዋርድ ሎስ ካለንም እንደዛው። ከዛ ታክሰብል ኢንካም ካለን ታክሰብል ኢንካማችንን ፖዚቲቭ ቢሆን ኖሮ ታክሰብል ኢንካሙ 30%ን አስቦ እዚህ ጋር ያመጣልናል። ይሄ ፒኤልሲ ስለሆነ ማለት ነው። ስለዚህ እንደዚህ ያመጣልን ነበር። ከዛ ታክስ ቱ ፔይ ይላል 30%ን። ይሄው እዚህ ጋር እንደምታዩት ራሱ ምን ያደርግልናል? ካልኩሌት ያደርግልናል። ምን ሆኖ ቢሆን ፕሮፊት ቢኖረው እዚህ ጋር ፕሮፊቱን ሳስገባለን 30%ን ራሱ ምን ያደርግልኛል? ካልኩሌት ያደርግልኛል ማለት ነው። ከዛ በኋላ ፕሮፊት ኢንካም ታክስ ፔብል ቤዝድ ኦን ስታንዳርድ ሬት ይላል። ይሄ 30%ቱ ማለት ነው። ስንት ነው? እዚህ ጋር ይቀመጣል። ከዛ ደግሞ ታክሰብል ኢንካም ኦር ሚኒመም ኦልተርኔቲቭ ታክስ፣ እቺ እንግዲህ አዲሱ ህግ ላይ ያለችው ናት። ይሄ አዲሱ ህግ እንግዲህ እኔም እንግዲህ ከ2018 ጀምሮ የሚጀምሩት ነበር የመሰለኝ። አሁን እዚህ ጋር 2.5%ን ሚኒመም አንድ ድርጅት የሴልሱን 2.5% ምን ማድረግ አለበት ብለዋል? መክፈል አለበት ብለዋል።
ስለዚህ ኦልሬዲ ሲስተሙ ላይ ምኗን አስገቧት ማለት ነው። እቺን 2.5% ሲስተሙ ላይ አስገብተዋታል። እዚህ ጋር እንደምታዩት ታክሰብል ኢንካም ፎር ሚኒመም ኦልተርኔቲቭ ታክስ ካልኩሌሽን ለታክስ ካልኩሌሽኑ ተብሎ ይሄ ታክሰብል ኢንካም ወይም አጠቃላይ ሴልሳችንን እቺን 413 ማለት ከየት ነው ያመጣት? በላይ እቺ 413 አጠቃላይ የቢዝነሱ ረቨኑ ወይም የቢዝነሱ ሴልስ ነው ኢንካም ነው ያልናትን እታች እዚህ ጋር ምን ብለዋታል? ወስደዋታል። ኦልተርኔቲቭ ታክስ ብለው ማለት ነው። ስለዚህ እሷን ካመጣው በኋላ የእሷን ስንት ነጥብ ነው? 2.5% ነው አይደል ኦልተርኔቲቭ። እሱን እንግዲህ እዚህ ጋር ራሱ ሲስተሙ ምን አድርጎታል? ካልኩሌት አድርጎታል። ካልኩሌት ሲያደርገው 10327 ከ51 መጥቷል ማለት ነው። ስለዚህ ፕሮፊት ኢንካም ታክስ ፔብል ብሎ እዚህ ጋር ምን ብሏል ማለት ነው? 10327 ከ51። ሌጋሊ ግን በኦዲት ሪፖርታችን ግን እኛ አትርፈናል አላተረፍንም። ምንድነው ያደረግነው? እዚህ ጋር ኔጌቲቭ 129163 ነው። እንደውም ሎስ ላይ ነን። ሎስ ላይም ሆነን ግን ሲስተሙ ምን ያደርገዋል ተብሏል? ካልኩሌት ያደርገዋል። ሎስ ላይም ብንሆን ዜሮም ቢሆን ምንም ብናሳውቅ እቺን 2.5%ን እንደ ረቨኑ ይይዛል ማለት ነው፣ ያስከፈለናል። ስለዚህ 2.5% የምትለዋን እዚህ ጋር እንደምታዩት የሴልሳችን 2.5% አባዝቶ በ10327 ከ51 ራሱ ሲስተሙ ያሰላል ማለት ነው። ራሱ ሲስተሙ ምን ያደርግልናል? ያሰላልናል። እሷን ካሰላልን በኋላ እንግዲህ ዊዝሆልዲንግ ታክስ ካለን ተመላሽ ዊዝሆልዲንግ ታክሷን እዚች ጋር ምን እናረጋታለን? እናስገባታለን ማለት ነው። አሁን ዊዝሆልዲንግ ታክስ አለን። እሷ ስንት እንደሆነች እናይና ቁጥሯን ተመላሿን እዚህ ጋር እናስገባለን። እንግዲህ እዚህ ጋር አሁን ዊዝሆልዲንግ ሪሲቨብላችንን ዊዝሆልዲንግ ሪሲቨብል ካለን እሷን እዚህ ጋር ምን እናረጋታለን? እናስገባታለን። አሁን በአሁኑ ኬዝ 20682 ከ37 ዊዝሆልዲንግ ሪሲቨብል ነበረን ማለት ነው። ስለዚህ እሷን እናስገባታለን። ስናስገባ ኔት ታክስ የምትለው ኔጌቲቭ ሆነች ማለት ነው። 10,000 ምኑን ወስዶት ነው? ይሄ 2.5%ን ወስዶት ኔጌቲቭ 10354 ከ86 ሆነ ማለት ነው። ስለዚህ ይሄንን ይመስላል። እንግዲህ እቺ 2.5 የምትሰላው ያልኳችሁ አሁን ለ2018 የዚህን ነው 25% እያስከፈሉን የምንሄደው። ምክንያቱም ምን ስለሌለን ነው? ግን እዚህ ጋር ፕሮፊት ስለሌለን። ፕሮፊታብል ብንሆን ግን እዚህ ጋር የምንከፍላት እቺኛዋ ላይን 126 ላይ ያለችው 30%ን የ30%ን 25% ነው በየ3 ወሩ እየከፈልን የምንሄደው። ኔጌቲቭ ከሆነን ግን የዚችን ያስከፍሉናል ማለት ነው። 4 ጊዜ 25% ያስከፍሉናል። ፖዚቲቭ ከሆነ እንዳልኳችሁ ወይም ኢንካም ካለው የዛን ግን ምንድነው የሚያደርጉን? ልክ እዚህ 126 ላይ ያለችውን ታክስ ቱ ፔይ ላይን ይላል አይደል? ላይን 125ን በስንት በ30% የተባዛው ላይ ያለውን 25% ነው የሚያስከፍለው ማለት ነው። ስለዚህ ይሄ አሁን የመጀመሪያው ኢንካም ስቴትመንቱ ነው። ኢንካም ስቴትመንቱን ሞልተናል። ስለዚህ ኮንቲኒዩ ቱ ስቴፕ 2 ብለን እናልፋለን። ወደ ስቴፕ 2 ስናልፍ ደግሞ ምንድነው እዚህ ጋር ያለው አሴት ነው። አሴቱን ደግሞ ከየት እናረጋለን? ቅድም እንዳልኳችሁ ልክ እንደዚህ ኤክሴል ከሰራችሁ ከኤክሴሏ እየወሰዳችሁ ማስገባት ትችላላችሁ በቀላሉ ማለት ነው። ስለዚህ ካሽ ስንት ነበረን ይላል። የእያንዳንዳችን ይለያያል። ሁላችንም የየራሳችንን በትክክለኛ ሲስተም ስለሆነ ቁጥሩ አንድ የያዘው ነገር ስለሚቀመጥ በትክክለኛው ማስገባት አለብን። ኦዲት ሪፖርታችንን በደንብ ቼክ ማድረግ አለብን ማለት ነው። ስለዚህ አሁን እዚህ ጋር ካሽ እንደዚህ 133 ከ94 ነበረኝ 160,000 ካሿን አስገባለሁ። አካውንት ሪሲቨብል እዚህ ጋር ደግሞ ሁለተኛው ላይን አካውንት ሪሲቨብል ይላል። አካውንት ሪሲቨብልን ደግሞ 205,043 ከ60 እሷን እናስገባለን። እሷን ካስገባን በኋላ እንግዲህ ወደ ምንድነው የምንቀጥለው? እዚህ ጋር እያነበባችሁ እያንዳንዱን እናንተ እንዳላችሁ መጠን እዚህ ጋር ማስገባት ትችላላችሁ። ፕሪፔድ ኤክስፔንስ ካለ ኢንቨንተሪ፣ ኦፕሬቲንግ ሰፕላይ፣
አዘር ከረንት አሴት ሎን ኤንድ ሼር ሆልደር ይላል እዚህ ጋር። እያንዳንዱን እያነበባችሁ እናንተ የሚያስፈልጋችሁን ነገር መሙላት። ስለዚህ እያንዳንዱን እያነበባችሁ እናንተ የራሳችሁን እዚህ ጋር ኢንቨንተሪ ካላችሁ ኢንቨንተሪያችሁን እንዳልኳችሁ መጀመሪያ ኤክሴላችሁ ላይ አድርጋችሁ ወደዚህ መገልበጥ ትችላላችሁ ማለት ነው። አሁን እዚህ ጋር ሌላ ደግሞ እዚህ ጋር ያለኝ አሴት በዚህ ኬዝ ምንድነው ኮምፒውተር አለ እዚህ ጋር አሴቱን እሱን አስገባለሁ። ኮምፒውተር ሶፍትዌር ፕሮዳክት ምናምን የሚለው ላይ 394 365 አስገባለሁ። ከዛ ፕላንት ማሽነሪ የሚለው ላይ ሁሉም ሰው የድርጅቱ የተለያየ ስለሆነ ትክክለኛውን ፊገር ማስገባታችሁን ብቻ ቼክ ማድረግ ይኖርባችኋል ማለት ነው። ሞተር ቬሂክል ኦፊስ ኢኩፕመንት ኤንድ ፈርኒቸር ከዛ ደግሞ አሴታችሁን ከጨረሳችሁ በኋላ ወደ ምንድን ነው የምትሄዱት? ቶታል ላይን 120 እስከ 160 ያለው ድምሩ ነው ራሱ ካልኩሌት ያደርጋል። ይሄ ሲስተም ስለሆነ የሚደምረው። አኩሙሌትድ ዲፕሪሲዬሽን እዚህ ጋር ዲፕሪሲዬሽኑን ደግሞ አጠቃላይ ዲፕሪሲዬሽናችን ስንት ነው የሚለውን እዚህ ጋር ራሳችሁ ትሞላላችሁ ማለት ነው። ዲፕሪሲዬሽኑን ትሞላላችሁ። እንግዲህ ኔትወርካችሁን በደንብ ቼክ እያደረጋችሁ አሁን እዚህ ጋር እነዚህን ደምሮ ከ120 ጀምሮ ያሉትን እስከ 160 ያሉትን ደምሮ እዚህ ጋር ምን ማድረግ አለበት? ካልኩሌት አድርጎ ማምጣት አለበት። ከዛ ይሄን እንግዲህ ከመጣ በኋላ ኔት ቡክ ቫልዩ የፊክስድ አሴት ኔት ቡክ ቫልዩንም ራሱ ምን ማድረግ አለበት? ካልኩሌት ማድረግ አለበት ማለት ነው። ከዛ በኋላ ነው እንግዲህ ቶታል አሴታችን እዚህ ጋር ሌላ ነገር ካለ አሞርታይዝ የምናደርገው ይሄ 25% ካለን ፕሪ ኦፕሬሽን ነገር እሱንም አሞርታይዜሽናችን እናስገባለን። ኢንታንጀብል አሴት ካለን እሱን እናስገባለን። ከዛ አዘር አሴት ያለን አሴት ካለ እሱን እናስገባና ቶታል አሴት ብሎ እዚህ ጋር ካልኩሌት አድርጎ ራሱ ምን ያደርግልናል? ያመጣልናል ማለት ነው። ያንን ኦዲት ሪፖርታችን ላይ ካለው ጋር ተመሳሳይ መሆን አለበት። እሱን ቼክ ማድረግ ይኖርብናል። ስለዚህ አሁን እዚህ ጋር እንደምታዩት ምን አደረገልን? ካልኩሌት አድርጎልናል። ቶታል አሴቱን እዚህ ጋር አስቀምጧል። ዲፕሪሲዬሽኑን አስቀምጠን ነበር። እሱን አቀናንሱ እዚህ ጋር 168,995 ከ52 ብሎ አስቀመጠልኝ። ከዛ በኋላ ቶታል አሴቴን እዚህ ጋር ራሱ ካልኩሌት አድርጎ ሲስተሙ 534,173 ከ06 ብሎ አመጣልኝ። አሁን ይሄን እንግዲህ ከኤክሴላችሁ ጋር እዚህ ጋር እንደምታዩት ኤክሴላችንን ብንከፍተው 534,173 ከ06 ነው የሚመጣው። ይሄም እንደዛው ነው። ያንን ቼክ ማድረግ ይኖርባችኋል። ከዛ በኋላ እንግዲህ አሴታችንን ከጨረስን በኋላ ወደ ሊያቢሊቲ እና ኢኩዊቲ ነው የምንሄደው። ሊያቢሊቲ ላይ ሄደን ደግሞ እዚህ ጋር እንደምታዩት አካውንት ፔብል ካላችሁ አካውንት ፔብላችሁን ትላላችሁ ታስገባላችሁ ማለት ነው። 521,060 ከ14 ይላል። አካውንት ፔብሉ ይገባል። እሱ ከገባ በኋላ ሌላ ደግሞ ታክስ ፔብሎች ካሉ ኢንካም ታክስ፣ ዊዝሆልድ፣ ፔንሽን አሁን ምን ከፍላቸው ፔብሎች ካሉ እነዛን ፔብሎች ደግሞ ከእንደገና ምን ማድረግ አለብን? ማስገባት አለብን። እዚህ ጋር ኢንተረስት ፔብል፣ ሎን ካለብን ሎን ይገባል። ታክስ ፔብል ብሎ እዚህ ጋር አለ። እነዛን ሶስቱን ፔንሽን፣ ዊዝሆልድ እና ኢንካም ታክስ እንደምረን ደግሞ እሷን እዚህ ጋር እናስገባለን ማለት ነው። ይሄ እንዲህ ካስገባችሁ በኋላ ወዴት ነው የምንሄደው? ቶታል ሊያቢሊቲውን ካልኩሌት አድርጎ ምን ያደርግልናል? ያመጣልናል ማለት ነው። እንግዲህ እዚህ ጋር እንደምታዩት ቶታል ሊያቢሊቲው 524,618,94 ሆነ። ከዛ ወደ ማን ነው የምንሄደው? ወደ ኢኩዊቲ ነው። ካፒታላችንን እዚህ ጋር እናስገባለን። ካፒታላችንን እናስገባለን። ሌጋል ሪዘርቭ እንግዲህ 4% አለች። እሷ ፕሮፊት ከሆነ የኔት ፕሮፊታችሁን 4% እዚህ ጋር ሌጋል ሪዘርቭ ተብላ የምትያዛለች። እሷን ታስቀምጣላችሁ። ከዛ እዚህ ጋር ደግሞ ሪቴንድ እርኒንጋችንን እሱን ደግሞ እዚህ ጋር እናስገባለን ማለት ነው።
ስለዚህ ያው ኦዲት ሪፖርታችሁን ተመስርታችሁ ነው የምትሰሩት። በደንብ ቼክ ማድረግ ይኖርባችኋል። ሪቴንድ ኤርኒንጉን አስገባን። እዚች ጋር ሪቴንድ ኤርኒንጋችሁ እንደየድርጅቱ ፖዚቲቭም ኔጌቲቭም ሊሆን ይችላል። ስለዚህ በዚህ ኬዝ አሁን ኔጌቲቭ ነው። እሱን እናስገባለን። እዚህ ጋር አልወሰደልኝም። 1.740 445 እስከ 88 አሁን እዚህ ጋር የተጻፈው ፊገር ሳይሆን ለእናንተ የሚጠቅመው ያው እንዴት አድርገን እናሳውቃለን ምን የቱ ጋር እንምላ የሚለውን እንድታዩ። ስለዚህ እዚህ ጋር ቶታል አሴት የሚለው 534 173 ከ06 መጥቷል። ሊያቢሊቲ ፕላስ ኢኩዊቲው ደግሞ እዚህ ጋር 534 173 ከ06 መጥቷል ማለት ነው። ስለዚህ ባላንስ ነው። ከኦዲት ሪፖርታችንም ጋር ቼክ አድርገናል። ስለዚህ ወደ ምን እንሄዳለን? ኔክስት ብላችሁ ትቀጥላላችሁ ማለት ነው። ኔክስት ስትሉ እንግዲህ እዚህ ጋር ኢምፕሎይ ኤክስፔንስ ዲቴል ባይ ሪጅን ይላል። አሁን እዚህ ጋር ሪጅን ካላችሁ በሪጅን እዚህ ጋር ምን ማድረግ አለባችሁ? አድ ብላችሁ መሙላት ይኖርባችኋል ማለት ነው። አዲስ አበባ ብቻ ከሆነ የአዲስ አበባው እዚህ ጋር መሞላት አለበት። ቶታል ኤክስፔንስ ፎር ፐርማነንት ኤንድ ኮንትራክት ኤምፕሎይ ፔንሽን ኮንትሪቢሽን ኢንሹራንስ ያላችሁን ነገር እዚህ ጋር ምን ማድረግ ትችላላችሁ? መሙላት ትችላላችሁ። ቶታል ኤምፕሎይ ኤክስፔንስ በዚህ ሪጅን በአዲስ አበባው እዚህ ጋር ሪጅናችሁን ኦፕሬቲንግ ሪጅን ይላል። አዲስ አበባ ከሆነ አዲስ አበባ፣ ሌላ ክልል ካላችሁ ሌላ ክልል አድ እያደረጋችሁ የየክልሉን መሙላት ትችላላችሁ። ስንት ነው ያላችሁ የሚለውንም እዚህ ጋር ሁሉን ነገር የሰራተኛውን ማለት ነው እዚህ ጋር ትሞላላችሁ። እሱን ከሞላችሁ በኋላ ወዴት ነው የምትሄዱት? ኔክስት ትላላችሁ። ኔክስት ስትሉ እንግዲህ እዚህ ጋር እንደምታዩት አይ ኮንፊርም የምትል ትመጣለች። እሷን ኮንፊርም አድርጋችሁ ወደ ምንድን ነው የምትሄዱት? እታች ባላንሳችሁን መጀመሪያ ቼክ አድርጉ። ሁሉን ነገር ትክክል መሆኑ ቁጥሩን ፊገሩን አይታችሁ ቼክ ካረጋችሁ በኋላ አይ ኮንፊርም ብላችሁ ምንድን ነው የምትሉት? ሰሚት ብላችሁ ትጨርሳላችሁ ማለት ነው። ይሄንን ነው የሚመስለው። ስትጨርሱ ደግሞ ምን ይመጣል? ያቺ ፕሪንት እንድታረጓት የስ ብላችሁ ትሄዱና የስ ካላችሁ በኋላ ፕሪንት የምትደረገው ትመጣለች። እሷን ሴቭ ታረጋላችሁ። እሱን ሴቭ ብላችሁ ደግሞ አመታዊያችሁን የሚሞላውን ፎርም የሚያስፈልገውን ነገር አሟልታችሁ ወደ ገቢዎች መሄድ፣ የሚከፈል ካለ መክፈል፣ እንደዚህ ደግሞ የሚከፈል ከሌለን ደግሞ ወደ ገቢዎች ሄደን ያንን እናሳውቃለን ማለት ነው። እንግዲህ ይህ ቪዲዮ ከጠቀማችሁ ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። ሰላም ሁኑ።